ተራ የማይደርሰው ተጠማቂ። ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስ ይህንን ሰው ተኝቶ ባገኘ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለ። ሰውየውም ጌታ ሆይ፣ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ይህንን ጥያቄና መልስ ሳይ በሽተኛውን ማናገር ያምረኝና እንዲበል ይለኛል። አንተ በሽተኛ ግድ የለህም፣ የተጠየቅከውን መልስ። እመነኝ፣ ጠያቂ ተራ ጠያቂ አይደለም። የሚጠይቅህ ሲያደርቁ እንደኖሩት አሰልቺ ጥያቄዎች አይደለም። ጥያቄው የሌሎች ሰዎች አይነት ጥያቄ አይደለም። ከፊትህ የቆመው የመጠመቂያውን ውሃ ብቻ ሳይሆን በዓለም የሞላውን ውሃ የፈጠረ ነው። ወደ መጠመቂያው የሚያኖረኝ ሰው የለኝም አልክን? የተጠየቅከውን መልስ እንጂ። ወደ መጠመቂያው መግባት ትወዳለህን ብሎ ማን ጠየቀ? ተው እንጂ። የጠየቀ ማን እንደሆነ ባታውቅ እንኳን ጥያቄውን በደንብ ስማ። ሰው የለኝም አትበለው። ስለ መጠመቂያው ወረፋ አትንገረው። ስንት ሰው ቀድሞ እንደዳነ አትቁጠርለት። የጠየቀ ግልጽ ጥያቄ ነው። ልትድን ትወዳለህን? እግዚአብሔር ፊት ስለ ችግር ክብደት ለምን ታወራለህ? ምን እንደሌለህማ እርሱም ያውቃል። አዎ እድን ዘንድ በለው። ችግርህን ትታ የምትፈልገውን ንገረው። የችግር መወሳሰብና ስር መስደድ ለእሱ የሚከብድ አይደለምና መዳን እንደምትሻ ብቻ በእምነት ንገረው የሚል ተግሳጽ በበሽተኛው በኩል ወደኛ ደረሰ። መጻጉዕ ወይም በሽተኛው ቤተሳይዳ ከመጣ 38 ዓመት ሆነው። ዳዊትና ሰሎሞን 40 ዓመት ነግሰው እንኳን ብዙ የምሬት ቅኔ ተቀኝተዋል። ይህ ሰው አልጋ ላይ ሆኖ 40 ዓመት ሲሞላው ሲል ምንኛ ተንገሽግሾ ይሆን? ልብ በሉ፣ ጌታችን በቤተልሔም ሲወለድ ይህ በሽተኛው በአልጋው ላይ ነበር። እረኞች ከብዙ መላእክት ጋር ሲዘምሩ እርሱ የአንድን መልአክ መውረድና ውሃውን ማናወጥ እየጠበቀ 6ኛ ዓመቱን ደፍኖ ነበር። ጌታችን 32 ዓመት ዕድሜ ላይ ደርሶ ወደ መጠመቂያው ስፍራ ሲመጣም ይህ ሰው አልጋው ላይ ነበረ። መጠመቂያዋን 38 ዓመት በተስፋ ሲጠብቅ ቆይቶ ሳይጠመቅባት ቀረ። ጌታ ሆይ፣ የማይደርሰኝ ወረፋ ከመጠበቅ አድነኝ፣ እንድፈወስበት ባልፈቀድክበት ስፍራ ዕድሜን እንዳልጨርስ ጠብቀኝ። ወደ አዲስ ኪዳኗ ቤተሳይዳ ወደ ቤተ ክርስቲያን ከመጣው ብዙ ዘመን አስቆጠርኩ፣ ግን እስካሁንም ድረስ ከኃጢአት አልጋ ላይ አልወረድኩም። መነሳት እፈልጋለሁ፣ ግን አቃተኝ። ልቤ እንጂ እግሬ ጸንቶ መቆም አልቻለም። ፈረቃ የሌለ የሕይወት ውሃ አንተን ሊጠጡ ሲመጡ በዓይኔ እየተቀበሉ ብዙዎች ጠጥተው ሲድኑ በዓይኔ እየሸኘው አልጋዬ ላይ ቀረው። እኔ እንደተኛው ስንቱ ቀድሞኝ እንደዳነ ባየ። ከኔ በኋላ መተውስ ከኔ በፊት ስንቶች ዳኑ። ስንቱ ከኃጢአት አልጋ በንስሐ ተነስቶ ያንተን ሥጋና ደም ተቀብሎ ተፈወሰ። የቤተሳይዳው ሐኪም ሆይ፣ ወደ አንጋፋው በሽተኛ፣ ወደ ጽኑ ሕመምተኛ ወደ እኔ የማትመጣው መቼ ይሆን? ይህን ሕመምተኛ ብዙ ዘመን እንዲሁ እንደነበረ አውቀህ ያናገርከው ሆይ፣ እኔን የምታናገረኝ መቼ ይሆን? እኔስ ብዙ ዘመን እንደሆነኝ አታውቅምን? ሰው የለኝም፣ ልብ የለኝም፣ ኃይል የለኝም፣ አቅም የለኝም ብዬ ብሶቴን የምነግር መቼ ይሆን? ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። አንተ ተነስ ብለው የማይነሳ ማን ነው? እንኳንስ ከአልጋ ከመቃብርም ተነስ ያልከው ይነሳ የለምን? ግድ የለም እኔንም ተነስ በለኝ። ተነስ ኃይልህን ልበስ ያልከኝ እንደሆን እንኳንስ ሸክሜ ቀላል ነው ያልከውን አንተ ያዘዝከኝ የራሴን ሸክም ቀርቶ የወንድሜን ሸክም ተሸክሜ የአንተን ሕግ እፈጽማለሁ። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። በሽተኛው ድኖ አልጋውን ተሸክሞ እንደሄደ ሳስብ አንድ ነገር ልቤን አስጨነቀው። ይህ ሰውዬ 38 ዓመት ሙሉ የኖረው በቤተሳይዳ ነው። ክርስቶስ ድንገት ፈውሶት ሂድ ሲለው እሺ ብሎ ከዚያ መጠመቂያ ስፍራ ከወጣ በኋላ ወዴት ሄደ? 38 ዓመት ሕመምተኛ ሆይ እውነት ወዴት ሄድክ? ከመጠመቂያው ወጥተህ መውጣትህን ሰምተን አድንቀናል። ከዚያስ ወዴት ሄድክ?
ዙሪያ ገባው አልተለወጠብህ? መንገድስ አልጠፋ? ወደ ዘመዶች ቤት ሄድክ እንዳልል ሰው የለኝም ስትል ሰምቻለሁ። አልጋህንስ የት አደረስካት? መቼም ሰባብረህ እንደማትጥላት የታወቀ ነው። አልጋ ለታመመ ብቻ ሳይሆን ለጤነኛም ያስፈልጋልና 4 እግር ያላት ጥላ ያልሄደችውን ዘመድህን መቼም በክብር ማስቀመጥ አይቀርም። ለማንኛውም እዚያው ምዕራፍ ላይ ኢየሱስ ይህንን በሽተኛ ዳግም በመቅደስ አገኘው ይላል። ከመጠመቂያው ቦታ አድኖ ያስነሳው ሰው በመቅደስ ቆሞ አገኘው። ይህ በሽተኛ እግሩ ሲጸናለት የሄደው ወደ ፈጣሪ ደጅ መሆኑ ያስመሰግነዋል። ጌታ በመጠጥ ቤት ቢያገኘው ኖሮ ያዝን ነበር። እግርህን ያጸናውልህ ለዚህ ነው ወይ ብሎ ባዘነበት ነበር። አሁን ግን ያዳነው ጌታ በመቅደስ አግኝቶት እንሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ይህንን የምታነብ ወንድሜ ሆይ ክርስቶስ አንተንስ አላዳንህም? አረ እኔ ሽባ ሆኜ አላውቅም፣ ማንም እኔን ከአልጋ አላስነሳኝም ትለኝ እንደሆነ እመነኝ፣ ክርስቶስ እንዳንተ ያዳነውስ የለም። እርሱ እኔና አንተን ተነሱ ብሎ ያስነሳን ከ38 ሳይሆን ከዘላለም የሲኦል የኃጢአት አልጋ ነው። እኛን የፈወሰን አልጋችንን አሸክሞ ሳይሆን እሱ ራሱ እኛን ከነ አልጋችን ተሸክሞ ነው። ካላመንክኝ ነቢዩ ኢሳይያስን ጠይቀው፣ እርሱ ግን የብዙዎችን ሰዎች ኃጢአትን ተሸከመ ሲል ትሰማዋል። የእኛን በደል ተሸክሞ ጀርባው ምን ያህል እንደቆሰለ ባየ። ይህንስ ጀርባዬን ታያለ የተባለውን ሙሴን ብትጠይቀው ሳይሻል አይቀርም። ያዳነ አምላክ አንተንስ የት ነው የሚያገኝ? እንደዚህ ሰውዬ መቅደስ ያገኘ ይሆን? የትም ቢያገኝ ግን ቃሉ አንድ ነው፣ እንሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትርሳ። ከ38 ዓመት የአልጋ ቁራኝነት የሚብስ ምን ሊመጣ ነው ካልክስ እርሱን ከማየት ይሰውረኝ ብትል ይሻላል። መስቀል ላይ ሆኖ ታሪክህን ለወጥህ አስበኝ ስላልኩት በኋላ ስትመጣ ገነትህን ለማየት የመጀመሪያው ሰው ሆንኩኝ ባህል እጣህ። አቤት ፍቅሩ የእግዚአብሔር